እንኳን ለእናቶች ቀን አደረሳችሁ። ይህ ሳምንታዩ ሳቴላ ሾው በአሻም ቴሌቪዥን ሳምንታዩ ሳቴላ ሾው እንግዲህ ዘወትር እሁድ ምሽት ከ2 ሰዓት ተኩል እስከ 3 ሰዓት ተኩል እንደዚሁም ደግሞ ማክሰኞ ምሽት ከ3 ሰዓት እስከ 4 ሰዓት ሐሙስ በድጋሚ ምሳ ሰዓት ወደ እናንተ እየቀረበ የሚገኝ ሳምንታዊ ቴሌቪዥን ፕሮግራም ነው። ትኩረቱን ሴቶች ላይ አድርጎ ጠንካራ ሴቶች ባሉበት ጠንካራ ሴቶች በሚገኙበት እየተገኘ ስራዎቻቸውን የሚቃኝ ከጠንካራ ሴቶች ጋር የሚሰሩ ድርጅቶችን አላማቸውን እየቃኘ ወደ እናንተ የሚያቀርብ ሳምንታዊ የቴሌቪዥን ፕሮግራም ነው። ዛሬም ያለፈውን የአርበኞች ቀን እንደዚሁም ደግሞ የዛሬውን የእናቶች ቀን ምክንያት አድርገን ከአንዲት ጠንካራ እናት ጋር ቆንጆ ቆይታ ለማድረግ እዚህ ተገኝቻለሁኝ። ከኔ ጋር እስከ ፕሮግራሙ ፍጻሜ እንድትከታተሉ ከወዲሁ ጋብዛለሁ። መልካም ቆይታ። እዚህ ቤቶች ደጆች እንዴት ናችሁ? እግዚአብሔር ይመስገን። ውሻም ካለ እንግዲህ አንድ ግሬን ሰጥቼ ወይዘሮ ሰነካም እንደምናላችሁ እግዚአብሔር ይመስገን። እንኳን ለእናቶች ቀን በሰላም አደረሱ። እንኳን አደረሰን። ዛሬ እንግዲህ የእናቶችን ቀን ከእርሶ ጋር ለማክበር እንኳን መተናል። ደግሞ ወዲህም አርበኞች ቀንን አክብረን ነው። ስለዚህ ታሪክ አዋቂ ጋር መተን የእናቶችን ቀን አብረን እንድናሳልፍ ነው። እግዚአብሔር ይመስገን። በጣም ደስ ይላል። እንኳን ደህና መጣችሁ። እሺ፣ ሰላም ነው? መልካም የእናቶች ቀን እያልን እንግዲህ ዛሬ በእናቶች ቀን ከአንዲት ጠንካራ እናት ጋር ቆንጆ ቆይታ ልናደርግ ተገኝተናል በቤታቸው። እሳቸውም ቆንጆ አቀባበል አድርገውልናል። ያለፈውም ደግሞ በዓልም ነበረና ከኢትዮጵያውያን ጋር አያይዘን ስለ ኢትዮጵያውያን እናቶች ስለ ታሪክ በደንብ እናወራለን። የአርበኞች በዓልም ለዚሁ የያዝነው ሳምንት ነበር ያለፈው። ስለዚህ ለመላው ዓለም የምትገኙ እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ እያልኩኝ በድጋሚ እንኳን በሰላም ለእናቶች ቀን አደረሶት፣ እንዲሁም ደግሞ እንኳን ለአርበኞች ቀን በሰላም አደረሶት ብዬ ዛሬ እንግዲህ ቆንጆ ቆይታ ከእርሶ ጋር አደርጋለሁ። እስቲ ራስዎትን በማስተዋወቅ እንጀምር። እሺ፣ በቅድሚያ እንኳን ደህና መጣችሁ። አመሰግናለሁ። እንኳን አብሮ አደረሰን። ለነገሩ ይሄንን በዓል ለማክበር ስለመጣችሁ ከኔም ጋር ለመገናኘትና አንዳንድ ነገሮችን እንድንወያይ በመፍቀዳችሁ በጣም ደስ ይለኛል። ይሄ ደግሞ ባህላችን ነው እና በአጠቃላይ ለኢትዮጵያውያን እናቶች እንዲሁም እናቶች ለሚሆኑ ልጃገረዶች ተከታዮች ሁሉ እንኳን ለዚህ ለእናቶች ቀን አደረሳችሁ። ሁሉንም ኢትዮጵያውያን ደግሞ እንኳን ለ84ኛው ዓመት የአርበኞች ቀን አደረሳችሁ እላለሁ። ይሄንን ስል ይሄን የአርበኞች ቀን ስናከብር ብዙ እናቶችን እናነሳለን። ብዙ ተሳትፎ አድርገዋል። የአርበኝነት ስራ ሰርተዋል፣ ተጋድሎ አድርገዋል፣ ለኛም አርአያ ሆነዋል። እኛ ደግሞ እነሱን በማንሳትና በማውሳት ለልጆቻችን እናቶቻችን እንዲህ ነበሩ፣ እንዲህ እየሰሩ ነው እቺን ሀገር ያቆዩት፣ እንደዚህ እየሰሩ እየለፉ እየደከሙ ከወንድሞቻቸው ጓዶቻቸው ጎን ለዚች ሀገር ከፍተኛ ትግልና አስተዋጽኦ አድርገዋል ብለን ለመንገር ስላበቃን በጣም ደስ ይለኛል። እህቴም እንግዲህ ይህን ታሪክ እንድናስተላልፍ አስበሽ ስለመጣሽ አመሰግናለሁ። ግን ያው ለንግግር እንዲያመቸን አንቱ ማለትሽ በጣም ደስ ብሎኛል። ምክንያቱም እኔ ትልቅ ነኝ። ትልቅ ስል የጃንሆይ ዘመን ልጅ ነኝ፣ ያ ጄኔሬሽን ነኝና እናቶችም መከበር እንዳለባቸው አንቺም አሳይተሻል። ለውይይት እንዲመች ግን ከዚህ በኋላ አንቺ ብትይ ደስ ይለኛል። ክብሩን ግን አመሰግናለሁ፣ አደንቀዋለሁ። አመሰግናለሁ። እኔም እናት በማግኘቴ እና ቅርብ ብዬ አንቺ እያልኩ እንዳወራ ስለተፈቀደልኝ አመሰግናለሁ። እሺ፣ ስቀጥል ስሜ ወይዘሮ ስንዱ ጌታቸው ወልደ ጊዮርጊስ ይባላል። ያው እንደገናገርኩሽ የዛ ዘመን ትውልድ ነኝ። የግርማዊ ቀዳማዊ ኃይለ ሥላሴ ዘመን ትውልድ ነኝ እና በዘመናችን ትምህርት ተምረናል። በዘመኑ የሚሰጠውን ትምህርት ተምረን፣ በቤት ውስጥም ሙያዎች ተምረን፣ ስርዓት ተምረን ምን ማድረግ እንዳለብን ብዙ ነገሮችን አውቀን ነው ያደግነው።
በደንብ ተይዘን ተገርተን ነው ያደግነውና ያ መገራት ደግሞ ለወደፊቱም እንዲተላለፍ እኔ ደስ ይለኛል። ለምን ልጅ በተገራ ቁጥር ህይወቱን እየተስተካከለለት ነው የሚሄደው፣ መንገዱ እየተጠረገ ነው የሚሄደው። ላይክ አሁን ኮረኮንች ሳይሆን በአስፋልት እንዲሄድ ከተፈለገ ልጅ፣ ጥሩ ኑሮ እንዲኖር ህይወቱ እንዲያምር ከተፈለገ ልጅ፣ አንቱ እንዲባል ከተፈለገ ልጅ በትንሽነቱ ጀምሮ ቀጥቶ ገርቶ መንገድ አሳይቶ ማሳደግ የኛ የወላጆች ፋንታ ነው እላለሁና እውነት ነው። እዚህ ላይ ትንሽ ጉድለትም ስለማይ የሁላችንም የተደበቀ ነገር አይደለም፣ ስለሚያጋጥመንም ነው እችን ላነሳ የፈለኩት። እና እንግዲህ እኔ የሆቴል ባለሙያ ነኝ፣ የሆቴል ሰው ነኝ ሙያዬ ማለት ነው። ከዛ የአማካሪ ድርጅት አለኝ፣ በሆቴልና ቱሪዝም የስራ መስክ አማካሪ ድርጅት አለኝ። ማን ይባላል? ብጡል ይባላል። የተሰየመው ብጡል ነው፣ በእቴጌ ጣይቱ አባት ስም ነው። የእሳቸው ስላልተፈቀደልኝ ስማቸው አባታቸው ሲጠሩ እቴጌ ጣይቱም እንዲታወሱ በሚል ነው። እቴጌ ጣይቱ በጣም ጀግናችን ናቸው፣ ትልቅ እናት ናቸው፣ ሩህሩህ እናት ናቸው። የኢትዮጵያን ሕዝብ 14 ሚሊዮን ሕዝብ የኛ ልጅ ነው የሚሉ ብለው የተናገሩ እናታችን ናቸው። እንወዳቸዋለን፣ እናከብራቸዋለን። ብልሃታቸውን አደንቃለሁ። እኔ በጣም እንቋችን ናቸው። ስለዚህ የትም ቢሆን ከሀሳቢ ውስጥ አይወጡም። ሁሌ ባደንቃቸው ደስ ይለኛል። እና እንዲህ አይነት እናቶች ነበሩን። በእሳቸው ስም የተሰየመው ለዛ ነው። የኢትዮጵያ ሆቴል ባለሙያዎች ማህበር ምክትል ፕሬዚዳንት ነኝ። በቀርሳና ማሊማ ወረዳ የለምሰዲን ሶዶ የአካባቢ ልማት ማህበር ፕሬዚዳንት ነኝ። ያ ደግሞ የሆነው በክቡር የቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስ እሳቸው ነበሩ ፕሬዚዳንቱ። እሳቸው ከማለፋቸው በፊት በ2010 ለእኔ ያስተላለፈው ነው ያለፉት። እሳቸው የበላይ ጠባቂ ሆኑ እና ያንን ቦታ ለእኔ ሰጥተውኝ እንደዛ ነው። በተቻለ መጠን እንግዲህ ለማገልገል ፍርፍር እንላለን። የሚገርም ነው። እና ሌላ ደግሞ በዚሁ በብጡል አማካሪ ድርጅቱ መሰረት እናቶችን የመሸለም አመታዊ ፕሮግራም አለኝ። ከ2011 ዓ.ም ጀምሮ በየአመቱ እናቶችን፣ የሞቱ እናቶችን፣ በህይወት የሌሉ እናቶችን በባህላችን መሰረት እንዘክራለን። በአመት አንዴ ስራቸውን በመጥቀስ ስራቸውን በማንሳት እንዲህ ነበሩ፣ ይህን ሰርተው ነው ያለፉት እያልን እያስተዋወቅን እንዘክራለን። ያሉትን ደግሞ ባርቱ እናቶቻችን ይህን ሰርተዋል በሚል ብዙ እናቶቻችን አክብረናል፣ ሸልመናል፣ አመስግነናል። ትልቁ ነገር ሽልማት ሳይሆን ምስጋና ነውና ምስጋናው በጣም ብዙዎች አመስግነናል። እስካሁን 287 እናቶችን አንድ ላይ ዘክረናል፣ አመስግነናል። የሚገርም ነው። በጣም ደስ ይለኛል። እያየው ነበረ እኔም አንዳንድ ያለፉ እንግዲህ ከእማማ ስንዱ ጋር እማማ ስንዱ ነው የምለው እኔ የተገናኘ ነው። እንቁ ሴት ላይ ነው ከዚህ በፊት ያገኘሁሽ እና አንድ ፕሮግራም አጋጣሚ እኔ ነበርኩኝ ኢንተርቪው ማድርገው። በቃ የሚገርም ነገር ነበር ስታጋሪ የነበረው በወቅቱና በጣም በቃ ከአንቺ ጋር ቆንጆ ቆይታ እንደሚኖረኝ አስብ ነበረ። እግዚአብሔር ፈቅዶ እንግዲህ ዛሬ ይሄው አብረን እያሳለፍን ነው። ደግሞ ጥሩ ሰዓት ላይ ነው የተገናኘ ነው። አንድም የአርበኞች ቀን 84ኛው የአርበኞች ቀን የተከበረ ነው። ሁለተኛ የእናቶች ቀን ላይ ነን። እንግዲህ እንደዚህ አይነት ታላላቅ እናት የተፈጠሩባት እቺ ሀገር እናንተም በምትችሉት እንግዲህ በዚህ በብጡል የሆቴል ቱሪዝም አማካሪ እናቶች እንዲዘከሩ እያደረጋችሁ ነውና እስቲ ወደሱ መለስ እንላለን። ግን የወይዘሮ ስንዱ አስተዳደጋቸው ያው ቅድም ዳሰስ ለማድረግ ተሞክሯል። ግን አስተዳደጋቸው ቤት ውስጥ ያለው ነገር እንደዚህ አይነት ጠንካራ ባህላቸውን ታሪካቸውን የሚወዱ እንዲሆኑ ተደርገው የተሰሩት ወይዘሮ ስንዱ እንዴት ነበረ አስተዳደጋቸው? አስተዳደግኝ ሳነሳ በፊት ልጅ እያለሁ የማይመስለኝ ነገር ግን ቁም ነገር ሆኖ ያገኘሁት ነገር ነው። አሁን ለማካፈልም ሁሉ የምፈልገው ለዛ ነው። ለምን ያኔ ልጅ ስለሆንኩኝ ልጅ እንደዛ እንደሚሰራ እንደሚቀረጽ ጋይድ እንደሚደረግ ስለማላውቅ ዱላው ያስጠላኝ ነበር፣ ያመኝ ነበረ ስለሚያመኝ ማለት ነውና በኋላ ግን ገባኝ። በኋላ ትልቅ ከሆንኩ በኋላ ገባኝ ለካ
እየተቀረጽኩ እየተሰራሁ ነበር። አሁን እኔ ለእናቴ አንድ ልጅ ነኝ፣ አንድ ብቻ ነኝ። ከላይ የለም ከታች የለም። የሚገርም ነው። እህት ወንድም የለኝም። በአባቴ ግን 7 ነው እና እኔን ያሳደገችኝ እናትና አባቴ ተለያይተው እኔን ከወለደችኝ በኋላ እናቴ ነች እና እናቴ እንደ ወንድም እንደ ሴትም ሆና ነው። እንደዛ ሴት ደካማ ነች ለማለት አይደለም፣ ግን ያንንም ቦታ ይዛ ነው ያሳደገችኝ። አባቴ በውጭ ነው የሚቆጣጠረው እና እናቴ ስታሳድገኝ አንድ በመሆኔ በጣም ታሞላቀኛች። ምንም ነገር እንዲያምረኝ ምንም ነገር እንዲያልፈኝ አትፈልግም። አንድ ስለሆንኩኝ ደግሞ ሴትም ወንድም ስላለን ሴት ብቻ ስለሆንኩኝ ወንድ ስትፈለግ እኔ ሱሪ መልበስ የለመድኩት በልጅነቴ ነው። አሁን ድረስ ሱሪ ነው የሚመቸኝ ማለት ለስራ በተለይ እና እሷ ስትፈልግ ቁምጣ፣ ስትፈልግ ሙሉ ሱሪ፣ ስትፈልግ ቀሚስ አሉ ፎቶዎቹ እያደረገች ነው ያሳደገችኝ እና በዚህ በኩል በጣም በጣም አሞላቃ ማለት ማየት ያለብኝን መቅመስ ያለብኝን መሆን ያለብኝን አርጋ ነው። ምክንያቱም ልጄ እንዳያምራት ትላለች። በስነ ስርዓት በኩል ደግሞ ቤት ውስጥ ያለ ስራ መስራት አለብኝ። ከሰራተኛም ጋር መስራት አለብኝ። ውሸት መዋሸት የለብኝም። ሌብነት ክልክል ነው። የሚከለከሉ ብዙ ተግባሮች ነበሩ። ለምሳሌ አሁን ጮሆ መሳቅ፣ እኔ በህይወቴ ካካ የሚል ሳቅ ስቄ አላውቅም። ባለቤቴ አንዳንድ ያስቀኛል በቁጥር እሱም እሱ ጋር ነበረ እንጂ በፍጹም አልችልበትም እና ይገርመኛል። ሁሉ ድምፅ አውጥቶ መሳቅ ነውር ነው። ትልቅ እንጀራ መጉረስ እንደዚህ ነውር ነው። አውሬ ነሽ እንዴ እንደዚህ የምትበይው ምንድነው? ሰው ፊት እንዴት ባያለሽ ይባላል። እቃ እንደዚህ ተቀምጦ አንድ ነገር ቢወድቅ አንስተሽ ነው የምታልፊ፣ ተራምደሹ አታልፊ፣ ሴት አይደለሽም አታነሹም ይባላል እና እንዲህ አይነት የመግሪያ ሲስተማቸው የተዘረጋ ነበር ኦልሬዲ። ውጭም ስትሄጂ ደግሞ በነገራችን ላይ የኢትዮጵያውያን ልጆች ድሮ የእናት የአባት ልጅ ብቻ አልነበሩ፣ የጎረቤቱ ለአካባቢ ሁሉ ሶሳይታል ነው ነገሩ። እንደዛ ነበሩ እና ሶሳይቲው ስትዋሺ ይገርፍሻል፣ ይቆጣሻል። እቃ ስጥይ ለምን ይልሻል። ቤት መተሽ ከሌ መታኝ ብትይ አጥፍተሽ ነው ምን አድርገሽ ነው ተብሎ ወይም እንደገና ደግሞ ይጨመራል። አዎ አንቺ እንዲህ ባታረጊ እንዲህ ያደርጉ ነበር ተብሎ ማለት ነው። አሁን እኔ አንድ የሚገርም ነገር ልንገርሽ፣ ብዙ ጊዜ አልናገረው። ከውጭ ሄደሽ ምንም ነገር መቀበል ክልክል ነው። ቤትሽ ነው የምትበይው፣ የተሰጠሽ ነው የምትበይው። ከውጭ እንቺ ሲባል አይ ነው፣ ምክንያቱም ይቆጡሻል። አንድ ጊዜ ክርስትና እናቴ ቤት አክፋ ይዘን ሄድና እንግዲህ እናቴ በፊቷ ነው የማውቀው ስትቆጣኝ ደስም ሲላት። ከዛ አክፋ ይዘን ሄድን፣ ገበታ ቀረበ። ነይ ቅረቢ ተባልኩ። የክርስትና እናቴ ነቻ። ቀረብኩ፣ ሳይ ሰላም ነው። ከዛ አይኗን አይት ቀና አላለ፣ ሁልጊዜ ነው። ከዛ ገበታው ቀረበና ወጣ ምናምንና መብላት ሲጀመር እኔ እንዲቀና ብዬ ሳይ እናቴ እንዲህ ብላለች። እንዳትበይ ነው ተውኩ። በቃ ቢስኑ አይ በቃኝ። እናቴ ብትለኝ ክርስትና እናቴ ብትለኝ ባለቤት እየብል አይ በቃኝ ነው፣ ሌላ መመለስ አልችልም። እና በፍጹም አልበላሁም። አሁን እናቴ ግራ ገባት። በእሷ ቤት አልተቆጣችኝም፣ እኔ ስሜቴ ነው ለካ። ከዛ ምን ሆና ነው ልጅቷ ብላ ገርሟት በቃ ተዋት እንግዲህ ተባለ። ከዛ ተጨራረስና ወጣን። መንገድ ስንጀምር ስኑ ግን ለምንድን ነው ቅድም አልበላም ያልሽው አለች። እንዲህ ቀና ብዬ ሳይሽ ግንባርሽን ቁጥር አድርገሽ ነበረ አልኳት። ወይ በሞትኩት ልጄን አለች። ደነገጠች። እኔ እኮ ተቆጥቼሽ አይደለም ነይ ብዬሽ ራሴ ገበታ ቀርበሽን ቀና ብዬ ሳይ በቃ እንደዛ ፈራኳት። ይገርምና እና እንደዛ ያክል ያ ግን ምንድን ነው መሰለሽ አሁን በእርግጥ ፈርቼ ነው፣ ግን ያንን ነገር ማክበሬ አሁን ያስደስተኛል። እንዴ አሁን እኮ ተይ እንኳን ተብሎ እንኳን ግንባር ስንት ነገር አለ። እሱ ልጅ ነው እየተባለ ማለት ነው። እና እንደዛ ነበረ። አየሽ ይናበቡ ልጆች ከወላጆቻቸው ይናበቡ ነበረ። እኔ ሰው ባጠፋ ሁሉ ተገርፌ ያውቃለሁ። ምን ተብዬ መሰሽ? አንቺም ነገ ያው ነሽ። አዎ ምን ስለ እውነት ምንም ሌላ የለውም። ብቻ ከትምህርት ቤት መጣሁ።
ያላ እንዲህ ኩስትር ብላ ቆይች ወይኔ ማይ ምን ሆናለች ብዬ ገባሁ። ልብሴን አስቀመጥኩ ምናምን ነይ ተባልኩ። እሺማ መጣሁ። ትንሽ ወንበር አለች ተቀመጥኩ። እዛ ስትገርፈኝ እኔ ነበርኩኝ አርጩሜ የምቆርጠው። ለእናንተም ለልጆችም አርጩሜ ይዛችሁ መጣችሁ ተገረፉ እሰጣለሁኝ። ከዛ እሱ በቃ በደንብ እገረፋለሁ። ከዛ ይዛለታ ቁርጣኔ ጠበቀችኝ። ለከሱ የሆነ ነገር ሰምታለች። እኔ ምንም ሀድ ነው አይዲያ። ከዛ ቁጭ አልኩኝ። ከዛ ልክ ብቻ ቁጭ ስትል በይ ቁጭ በይ ተባለ። እሺ ከዛ ብቻ ያለችው እንትን እስካሁን አይረሳኝም። አንቺም ነገ ያው ነሽ እንዲህ ነው የተባልኩ። የሚገርም ዝም አልኩ። በኋላ ሲበዛማ ምኑን ነው ዝም በይ ደግሞ ትመልስልኛለች። አሁንም አልገባኝም። ዝም በይ ደግሞ ትመልሳለች። በኋላ ሲበቃ በተነሽ እና ይዚ ያለችኝ ሄድኩ። አልገባኝም ግን ለምን እንደተገረፍሽ እንኳን በኋላ በሚቀጥለው ቀን የሚመለከታት ልጅ እህቷ መታ ነገረችኝ ጉዳዩን። ታዲያ እኔ ምን አውቃለሁ ይሄንን? አሁንማ እኔ እኮ እንደዚህ እኮ ምንም የማውቀው የለም። ዝም በይ ደግሞ አታውቂም? አላውቅም ማሙች አላውቅም አልኳት። አመነችኝ በቃ። እና ይሄ አሁን መከላከል ነው። እሷ ገብቶሻል? እዛ ጋር የሰማችው ነገር ጥሩ አይደለም። እኔ ልጇ እንደዛ እንዳልበላሽ ነው መከላከል ቀድማ መከላከሉ አለው። በአሁን ሀሳቤ ነው ይሄንን ወስደው ያኔ ወቅቱ ግን እንዴት እንደሚያበሳጭ ራሱ በጣም በቃ አንዳንድ ጊዜ የማያትወደኝ እንደዚህ ነው የምትከርፈኝ ብሎ ነበር። አንዳንዴ ደግሞ ምን አደረግ ነበር መሰላችሁ? አርጩሜ ቀጥፌ ነው የማመጣው ብዬሻለሁ። ብዙ ጊዜ ለነገሩ ስለ እውነት ይሄን ያህል የሚከረፍም ልጅ አልነበርኩ ማለት ካልም ነኝ፣ ያኔም ሪዘርቭድ ነኝ። እንዲህ አይነት ነበረ ጸባይ። ከዛ በኋላ ላይ የበዛብኝ ሲሄድ አሁን አርጩሜ አምጪ ስባል መምረጥ ጀመርኩ። ቀጭን አርጩሜ ከወሰድኩ ልብልብ ታደርጋለች፣ ደግሞ ቶሎ አትበጠስም። ወፍራም ከሆነ ቶሎ ዱሽ እያለ ይበጠሳል፣ ይሰባበራል። ቆይ ለማየ ይሄን ለምን አልወስድም ብዬ እንደዛ ሰብስብ አድርጌ ወፍራሙን ወስዳለሁ። እንትትለይና ኖቲስ አላረገችም። በእንደዛ አይነት አመልጥ ነበርና ብዙ ጊዜ መታኝ። በሰራተኛ መታ ነበር። ሰራተኛ ባጠፋችው መታ ነበርሽ አይደለም ለምን አትነግሪያት ለምን አታይም ተብሎ ማለት ነው። ግን ኃላፊነት ነበር እያስተማረችኝ ያለች። አሁን እኮ ያጠባሳ የለም ድኗል፣ ድሮ ድኗል። እንትኑ ግን አለ፣ ትምህርቱ ግን አለ። ያ ነገሩ ግን ጠቅሞኛል። ካደኩ በኋላ እንዴት ኃላፊነት እንደምቀበል ምን ማድረግ እንዳለብኝ እንደሷ ባልማታ እንኳን በምን አይነት ዘዴ ይሄን ማስቀረት እንዳለብኝ አሳይታኛለች። እኔም ልጠይቅ ነበር ወደ ልጆች እንዴት ነው ይሄ ነገር እያልኩ ነበር። እግዚአብሔር የተመሰገነ ይሁን። ዱላም አይፈልጉም። እግዚአብሔር የተመሰገነ ይሁን። ያው ለነገሩ አንቺ በዛ ሰዓት በቃ ትክክል አይደለም የምትይው አሁን ዘመንም ሲቀየር በንግግር ከልጆች ጋር መግባባት ሲጀመር አንቺ ወደዛ ቀየርሽው ማለት ነው። ብዙም በማስፈራራት ለምሳሌ እናንተ አታርፉም በቃ አቃጥላችኋለሁ ያለው ባፌ ነው። ግን ማቃጠለት ስለሆነ ግን ኦልሬዲ አፕላይ አድርገሽዋል። አዎ ማለት ያው ነገሩን ጋይድ አድርጊያቸዋለሁ፣ በደንብ ጋይድ አድርጊያቸዋለሁና ያን ጋይድ አስተቀብለው ደግሞ እኔ አሁን ደስ የሚለኝ ነገር እነሱ ልጆቻቸውን ጋይድ እያደረጉ ነው። ይገርማል። በዘመናዊ መልክ እንደኛ ሳይሆን ወደዚህ አምጥተውት ግን ልጆቻቸውን ኮንትሮል እያደረጉ ነው። አዎ አሁን ልጆችን እንቆጣጠር፣ ልጆችን ስርዓት እናሲዝ ሲባል ብዙ ጊዜ ኢሚዲየትሊ ጭንቅላታችን ውስጥ የሚመጣው ግርፊያ ነው። አዎ እሱ ብቻ አይደለም። እርግጥ ይሄ መጽሐፍ ቅዱስም ቃል ነው፣ ልጆችን በተግሳጽ አሳድግ ነው የሚለው በቃና ቤተሰቦች ያን የነበሩ ሰዎች በገባቸው ልክ ግን ስርዓት ያለው ልጆች ማሳደግ ችለዋል። እኛ ደግሞ ዘመናዊ ከሆንን ያንን ወደ ዘመናዊ ቀይረን እንዴት ነው ከልጆቻችን ጋር በመግባባት ስርዓት ልናስይዝ የምንችለው ነው እንጂ አንድ ጊዜ ምን ሰማሁኝ እኔ ብዙ ጊዜ ቀልደዋለሁ። እንደው ልጁ መስከረም ላይ ትምህርት ቤት ሲገባ ስም ማን ነው አለችው አሉ ሚሷ ስለስመዘግበው ቤቢ ተው አለ። ቤቢ ተው ማለት ቀኑን ሙሉ ቤቢ ተው ሲባል ነው የሚሆነው። ላይክ በቃ የአባቱ ስም ሁሉ አድርጎታል ማለት ነው። እንደዚህ ሳይሆን ልጆችን ከስር ጀምሮ በምን አይነት መንገድ ላሳድግ የሚለው ለኛ ለወላጆች ትልቅ የቤት ስራ ነው። እውነት ነው እና ጥሩ ሞዴልም መሆን አለብሽ። እውነት ነው። ለምሳሌ እኔ እናቴ ስትዋሽ ባይ ይሄ ኖርማል ነው ብዬ ልጅ ይይዛልኩ። ልጆች እኮ የሚበላሹት እንደዛ ነው። እናት አባት ሲያደርጉ ሲያዩ መደረግ ይችላል ኖርማል ነው ብሎ ስለሚወስዱ ነው። የልጆች ዓለም ቤተሰቦች ናቸው መጀመሪያ በጣም እጅግ በጣም የሚሰሯቸውም የሚያንጿቸውም ከእግዚአብሔር ቀጥሎ ቤተሰቦች ናቸው። ልጅን ደግሞ እርሊ
በጣም ከትንሽነቱ ጀምረሽ አይችልም ከማለት በሚችለው አይነት መግራት ጥሩ ነው። የምትወጁ ከሆነ የድሮ አንድ ተረት አለ፣ ባለጌን ካሳደገ የግድ ልጅ ይጸድቃል ይላሉ። እስቲ ልጠይቅሽ፣ ወላጅ ልጁን ጠልቶ መግደል ፈልጎ ይመስልሻል ይሄንን የሚለው? አይመስለኝም። አይደለም፣ አይጠላው። ግን ምንድነው ይሄ ልጅ ባለጌ ሆኖ ሌባ ሆኖ ሸታም ሆኖ በቃ የማይሆን ነገር ሆኖ ካደገ ከሰው ጋር መኖር አይችልም። ህይወቱን ጥሩ ህይወት ማሳለፍ አይችልም። የሰውንም ህይወት ያበላሽ እሱም ራሱ አይኖርም እኮ። እየተደበደቡ መኖር፣ እየተሰደቡ መኖር፣ እየተበሳጩ መኖር እኮ መኖር አይደለም። ያንን ለማመልከት ነው ይመስለኝ። እና ወላጆች ልጆቻቸውን ጋይድ ማድረግ የግድ ነው። እግዚአብሔርም ብሏል፣ አባት ልጁን የሚወደውን ልጁን ይቀጣዋል ነው የሚለው። ለምን? መቀጣት ስላለበት ነው። ያ ደግሞ የቅጣቱ ውስጥሽ ገብቶ የሚቀር የሚጎዳሽ ምናምን አይደለም። ህይወትሽን ግን የሚያድስ ነው፣ የሚያስተካክል ነው። አሁን ውጭ ላይ የምንፈርድባቸው ልጆች እኮ እኔ እንደሚመስለኝ ከቤት ውስጥ ጋይዳንስ አልነበራቸው። እውነት ነው። ያ ነው እያደጉ ሲሄዱ ሰውነት እየፈረጠመ ይሄዳል። እነሱ አለመስማት እየያዙ ይሄዳሉ። ጉርምስና ይመጣል ምናምን። ግን ኦልሬዲ ወደ ገደል ነው እየሄዱ ያሉት። ትክክል ነው። ኬትም አልመጣም እኮ። በዳዩ ደፋሪው የኛው ልጅ ነው፣ በዳዩ ሌባው የኛው ልጅ ነው፣ ወንጀለኛው የኛው ልጅ ነው። እውነት ነው። ምን አይቶ እውነት ነው፣ ምን ተነግሮት በምን ይመለስ፣ እንዴት እንዳደገ ያ ሁሉ አስተዋጽኦ አለውና በጣም ከባድ ነው። መደፈር የሚባል ነገር እኮ ድሮ አንሰማም ነበር። አይታወቅም። እኔ እንጃ አይታወቅም። ቀደም ባለው ማለት ነው። እዚህ ስቴስ ግን የሚሰቀጥጥ ደረጃ ደርሷል። በጣም ኬት መጣ። እውነት ከባድ ነው። ለዛውም ደግሞ የሚገርመው ቅርባችን ሆኗል፣ ቀርቦናል። አሁን ድሮ ፖሊስ ፕሮግራም አስታውሳለሁ፣ ቡና እየተፈላ የፖሊስ ፕሮግራም ቁጭ ብለን በቴሌቪዥን ስናይ ማለት በአካባቢያችን ብዙ የለም፣ በቃ በሚዲያ ነው የምናውቀው። አሁን ግን እሱም ሩቅ ያውም ዳርቻ ምናምን አናውቅም። በቃ አሁን ግን ቀርቦናል፣ ቅርባችን። ትላንትና የሰፈሬ ልጅ እያለ የምናወራው ነገር ሆኗል። እኛ ጎረቤት እያልን የምናወራው ነገር ሆኗል። አሁን በጣም ቅርባችን ሆኗል። እና ወላጆች ያው እንግዲህ ትልቅ ኃላፊነት አለብን ከእግዚአብሔር ጋር። እውነት አለብን፣ መሸሽ የለብንም። ስለ እውነት ኃላፊነትን መውሰድ አለብን። እንደ አለብን። እኔ እንደውም እኛ ጥፋተኞች ነን እያልኩ ነው። እውነቴን ነው። እኛ መስራት ያለብንን አልሰራንም፣ ማድረግ ያለብንን አላደረግንም። አንድ ጊዜ አንድ ልጅ ምን አለኝ፣ እዛ መንገድ ትራንስፖርት ሲሄድ ፓርኪንግ የሚሰሩ ልጆች አሉ አይደለም አሉ ልጆችና ያቁኛል። አንድ ሲሄድና አንድ ትንሽ ልጅ ነው ፓርክ አስደረገኝ። ከዛ ልጁን ሳየው 14 እንደዚህ ሆና መሰለኝ፣ እዚህ ጋር ቀይ ሰማያዊ ምናምን ፀጉሩን አድርጎ እብድ ነው ይመስላል። ከዛ አቆምኩ። አስቆመኝና መጣና ማዘር አለ። እኔ የምልህ ፀጉርህን ለምን ነው እንዲያረከው አልኩት። ፋሽን ነው ማዘር አለ። ምንድነው ፋሽን? አይ ማዘር ስታይል ነው አለኝ መልሶ። ምንድነው ስታይል? ማዘር ያምራል እኮ አለኝ። አያምራም። ስለማያምር ነው የጠየቅኩ አልኩት። ማዘር ቆንጆ እኮ ነው ምናምን እያለ እንትን ሲል ከኋላ ነበሩ ታላላቆቹ ፓርኪንግ የሚሰሩ። አንደኛው ጠጋ ለመጣና እኔ የምልህ አልኩት፣ ለምን አትነግሩትም? ልጁን ይማራል? አዎ ይማራል። ታዲያ ለምንድን ነው እንደ ፀጉሩ እንደዚህ እቃ የሚመስለው? እቃ ነው እንደዚህ የሚቀባባው። ለምን ሰው እንደዚህ ሆነ? እብድ ነው የሚመስለው አልኩት። በኋላ ማዘር እሱ ዝም ብሎ ነው እሺ አላለም ማለት። እናንተ ታላላቅ አይደላችሁም? ታዲያ ለምን አትመክሩም? ማዘር እስቲ አንድ ጥያቄ ልጠይቆት አለ። ምን? እኔ የምለው አለ እኛ አሁን ማን ይነግረናል አለ። ምኑን? ክፉና ደጉን እንዴ ወላጅ ይነግራቸዋል። አሁን እኛ ስራ የለንም፣ ምን እንሆን? ልጁ ምን አለ በመካከል፣ ፍራንክ አጥቼ ነው መቆረጫ ፍራንክ አጥቼ ነው አለ ደጋግሞ። የምትቀባበት እንጃ ይሄው እየሰራህ አይደለ አልኩት። ከዛ ይሄኛው መለስ አድርጎ አሁን እኛ የሚሰማን የለም፣ አሁን እርሶ ሰሙን አዳመጡን አለ። የሚያዳምጠን ግን የለም፣ እናዳምጣቸዋለን። ፍራንክ የሚለው ደግሞ ሰርተህ ነው መብላት እንጂ በአንተ እድሜ እጅህን መዘርጋት የለብም። ሰርታችሁ አትበሉ። ምን እንስራ? ስራ ፈልጋችሁ ነው? እንዴት? መቼ ተማርን? ተማሩ። እናት አባታችሁ እያስተማሯችሁ አይደለም? እምቢ እያላችሁ እየወጣችሁ ነው እንጂ። አይ ማዘር እንዳልኩት የሚሰማን የለም፣ እርሶ ግን አዳመጡን።
ግን ማን ይስማን? እኛ ብዙ ችግር አለብን እና ለዚህ አሁን ማን ነው ተጠያቂው አለኝ። ይሄ ልጅ እንትን ብሏል ምልሽ ጥሩ አስተሳሰብ አለውና ልጎዳውም አልፈለኩም። ደግሞ ትክክለኛውን መንገድ እውነትህን ነው። ለዚህ ተጠያቂው እኛም እናንተም ነን አልኩት። እንዴት አለኝ። እኛ የምንጠየቅበት አለ በትክክል ባለማሳደጋችን፣ እናንተም ደግሞ እሺ ባለማለታችሁ ምን ይሻላል አለኝ። ረጋ ያለ ልጅ ነው። አይ እንደዚህ ከሚሆን አልኩት እናንተም የእናንተን አስተካክሉ፣ ወላጆችም የኛን እናስተካክልና ተጠጋግተን እየተነጋገርን ወደ ጥሩ መስመር ሂዱ። አንተ በአሁን ጊዜ እጅ ለስጡኝ እንዴት ትዘረጋለህ? ልክ አይደለም። እድሜ ገና ነው። መስራት መማር ትችላለህ። እንዴት እጅ ለልመና ይዘረጋል አልኩት። ማዘር እርሱ ግን እግዚአብሔር ይስጦት እሱ አዳመጡ። ማንም አያዳምጠንም ማለት እንደኔ እንደዚህ ቀረብ ብለህ ካነጋገርካቸው ይሰማሉ ብዙ ሰዎች አሉ። እና መጀመሪያ ራሳችንን ለማብቃት እንዴት ነው የምንችለው ብላችሁ እናንተ ላይ ስሩ። እናንተም ከችግር እናንተን ለማውጣት ጣሩ። ለምድረኛ እንዲህ የምንሆነው ድሮ ያደጉ ሰዎች አሁን ትልልቅ የሆኑት እንደኛ አይደለም ወይ ያለፉት? እና እኛ ስለምን እንደነሱ አንማርም? እንደነሱ ለምን አናስብም ብላችሁ እናንተ ላይ ራሳችሁን መስራት አለባችሁ ተባባል ተማመነን። እና አንድ ዩካን ዊን በሚል መጽሐፍ ላይ ያየሁትን ነው። ጥሩ ሞዴል መሆን ጥሩ ነው በሚል ልጁ ትምህርት ቤት ይሄዳል። ከዛ ያው ኬጂ ነው የቤተሰቦቻቸውን ስራ ይጠይቃል። አንተ አባትህን ስራው ምንድነው? እንደዚህ አንተ ስራው ምንድነው ሲል አንደኛውን ሲጠይቀው አላውቅም አለ። ምን እንደሚሰራ ምን የሚሰራ ይመስላል እኔ አላውቅም፣ ግን ማታ ማታ ሲመጣ አለ አንድ ቀን እርሳስ፣ አንድ ቀን እስክሪፕቶ፣ አንድ ቀን ቁራጭ ዳቦ፣ አንድ ቀን የሮል ሶፍት በምሳ ዕቃው ውስጥ ይዞ ይመጣል። አባትዬ የሚገርም ነው። ቴስት ነው ማለት ነው። አባትዬ እየሰረቀ ነው ማለት ነው አይደለ? ጥሩ ሮል ሞዴል አልሆነም ማለት ነው። ይሄ ልጅ በሱ ቤት አሁን የአባቱ ስራ ይሄ ነው ማለት ነው። በምሳ ዕቃ አንዳንድ ዕቃ ማውጣት ከላንች ቦክስ ውስጥ ሁልጊዜ እንደዚህ ያወጣላል። እና እንዲህ መሆን የለብንም። ልጅ እኮ ሲያድግ ብዙ ነገራችን መቆጠብ አለብሽ። እውነት ነው። ሌባም ከሆነ ከሌብነቱ ያ ልጅ ሲሰርቅ እንዳያይ፣ ውሸታምም እንደሆነ ላለመዋሸት። ለምን ያ ልጅ ይወርሳል። ምን ያህል ብቁ ነን ነው አሁን አይደለ? በጣም ራስ ግን ልጅ ማሳደግ ቀላል ይመስላል ሰው፣ ቀላል አይደለም። ከምንናገረው በላይ ደግሞ ልጆች ተግባራችንን ነው የሚያዩት። እውነት ነው። በጣም ከባድ ነው። በጣም ከባድ ነው። እኔ ስለማውቀው 7 ዓመት እኔ ባለቤቴ ታስሮብኝ አይቼዋለሁ። ብቻዬን ልጆቼን እንዴት ሮል ሞዴል መሆን እንዳለብኝ እያሰብኩ ማለት ነው። ስለ እውነት ነው የምልሽ። ስንት ልጆች አሉሽ? 4 ናቸው። ኦኬ። ስለዚህ እነዛን ልጆች ብቻ ማሳደግ ከባድ ነው። አንዷ አግብታ ወጣ ነበርና 3ቱን የምልሽ ልጆች ናቸው። ምንም አያውቁም። ይሄ እንትን የፒር እንትን ኢንፍሉዌንስ ሁሉ ይኖራል። በየቦታው ብዙ ነገር አለ። ምን ይዘው ይመጡ ይሆን? ከማን ጋር ይገናኙ ይሆን? በቃ አንድ ጓደኛ እንዳይኖራችሁ ምናምን ብቻ የምትኖሪው ለነሱ ነው መሆን ያለበት ያቺ ጊዜ እስክታልፍ ድረስ። ለምን እነሱን ለማዳን ማለት ነው። እና ልጅ ማሳደግ ቀላል አይደለም። ቀላል አይደለም። እና ወላጆች የምርት ትምህርት ቤት ብናገኝ ሁላችንም ብንገባ ጥሩ ነው። ምን ያህል ዝግጁ ነን አይደል? አሁን ብዙ ጊዜ አብሶ ወጣቶቹ ፎከስ የምናደርገው ባል ምርጫው ላይ ነው። በቃ ንብረት ላይ ሊሆን ይችላል፣ የሆነ መልክ ላይ ሊሆን ይችላል፣ የሆነ ነገር ላይ ፎከስ እናደርጋለን። ከዛ ስንመጣ ደግሞ ይሄ ድግሱ ላይ ግርግሩ ላይ አሁን ደግሞ በጣም ፎከስ የምናደርገው ቆም ብሎ ራስን መስማት ላይ፣ ከባለሙያዎች መመካከር፣ ከሃይማኖት አባቶች መመካከር፣ ከትልልቅ ሰዎች መመካከር። ላገባ ነው፣ እስቲ ምን ላድርግ፣ ልወልድ ነው፣ እርጉዝ ነኝ ብለን ጾታ ልናቅ ነው፣ ግርግር፣ ቤቢ ሻወር፣ ግርግር፣ እንትን ልናረግ ነው፣ ግርግር። ከምን ውስጥ ከምንገባ ልጅ የሚሰጥ እግዚአብሔር ነው። ባላደራዎች ነን። እናንተ ጋር ይቀመጥ አደራ፣ ህልሙን ይኑር፣ አግዙት ነው የተባለ እንጂ እኮ የእኛንም ህልም አይደለም እሱ ላይ ምንጭ ነውና ለዛ ራስን ማዘጋጀት በሃይማኖትም ከባለሙያዎች ጋር መገናኘት ሊሆን ይችላል፣ ከትልልቅ ሰዎች ጋር መገናኘት ሊሆን ይችላል። ይሄን አድርጎ ራስን ማዘጋጀት ያስፈልግ ነበር ብዬ አስባለሁ። እውነት ነው።
እውነት ነው። ግን ስቲል እንዳልነው ይሄንን ደግሞ ትንሽ መስመር ቤተሰብ ማስያዝ አለበት እና ፈሪሃ እግዚአብሔር የሌለው ትውልድ ምን ደግሞ ምንም ትውልድ አይደለም። ልክ አይደለም፣ ለነሱ ልክ አይደለም። አሁን ህይወት አያምርም እኮ ባልም ቢያገቡት ይፈታል። እኔ ቅርታ አድርግልኝ የሁሉ ገንዘብ የወጣበት ሰርግ እኮ ግማሹ ለ6 ወር ግማሹ ለ2 ወር ምናምን ዋጋ የለውም። ህይወቱ ያው የሚበሉባት የሚጠጡባት የሚተኙባት ካለች ነገ ቀስ እያለ እየደረጀ ጥሩ ነገር ይመጣል። አብሮ ማደግ ይመጣል። ግን ይሄ ከላይ ገንዘብ አይቶ ምን አይቶ የሚደረጋ ብቻ ትክክል አይደለም። እኔ አልደግፈውም። እንደገና ደግሞ ይሄ ዩሮፒያን ካልቸርስ ኢንፍሉዌንስ በጣም አለ። ደግሞ እነሱ ያሉ የሚጭኑብን እኛ ነን የምንሄድባቸው እኛ በግድ። አሁን ቅድም እንዳነሳሽው ቤቢ ሻወር የሚባል ነገር እኛ እኮ ገንፎ ቅመሱ የሚባል ቆንጆ ባህል አለ። እውነቴን ነው። የሚያምር የደመቀ የጥሮ ፋት ስማሽ ይባላል። አሁን በዌስተርኑ ቤቢ ሻወር ይባላል። በዚህ ደግሞ የጥሮ ፋት ስማሽ ይባላል። ሚክስ አፕ ብዙ ነገር ብቻ እየሄድን መለጠፍ። ይሄ ብራይዳል ሻወር ራሱ ጥሎሽ ወግ አለው። እውነት ነው እንዴ! የድሮ ክብር እኮ ትልቅ ክብር ነው። ልጃገረድ ተብሎ እኮ ልጅ ስትጠየቅ ሚኒንግለስ አይደለም፣ ትልቅ ክብር አለ። የምስራች ሁሉ ነበር ጠዋት ነበር። የእውነት ነው እንጂ የውሸትም አይደለም። ለዛች ልጅ እኮ ክብሯ ነው። ለቤቱ ክብር ነው፣ ለባሏም ክብር ነው፣ ለሚወለዱ ልጆችም ለፋሚሊው አዜሆል ክብር ነው። ያ ክብር ደግሞ ፍቅርም እየደረጀ ይሄዳል፣ ትዳሩም ይቆያል። የድሮ እናት አባቶች 50 ዓመት በዓላቸውን አከበሩ፣ 60 ዓመት ኖሩ፣ 40 ዓመት ኖሩ የሚባሉት እኮ በትንሽነት ማግባታቸውን እንወቅሳለን። ግን እነዛ ልጆች አብረው አድገው መጀመሪያ በክብር ተገብተው አብረው አድገው አብረው ጎልምሰው ክፉ ደግ አይተው አፕስ ኤንድ ዳውንስ ሁሉ ጊዜ አሉ። እነዛን ሁሉ ወጥተው ወርደው መቼም እግርና እግር እንኳን ይጋጫል። እውነት ነው። ሳይጋጩ አይደለም የኖሩት። ሁሌ አልጋ ባልጋ አይደለም። ግን ተቻችለው ልጆቻቸው እንዳያውቁ ልጆቻቸው እንዳይበተኑ ጥሩ እድገት እንዲያድጉ እያሳዩ ነው ያለፉት። ያንን እኛ ለምን አናረግም? እኔ አም ሶሪ ቱ ሴይ ዛት ሲንግል ማዘር መሆን እንፈልጋለሁ የሚሉ ሴቶችም አሉ። ዘመኑ ምን ማለት ነው? ይሄ ዘመናዊነት ነው እንዴ? እኔ አይ ዶንት ቲንክ ሶ። እውነት ነው። እኔ አይመስለኝም። ከባድ ነው። ያው እንግዲህ መጽሐፉ ልጅ እኮ አባት ያስፈልገዋል። ልብ ብለሽ ከሆነ ተጣልተው እናት አባት ያደገ ልጅ አባቱን ድንገት ሲያይ፣ እንደውም ትናንት አንድ ወዳጅ እያወራች ነበርና አያትየው ልጁን ያሳድጉታል። እናቲቱ ገና ልጅ ሆና ነው መውለድ፣ 2 ናቸው። ከዛ አባትየው ጥሏት ጠፍቷል። ሁለቱንም እየወለደ ጥሎ ይጠፋል። አያትየው ደካማ ናቸው እያሳደጉ። ድንገት አባትየው ሲመጣ ትንሱ ልጅ አባቴ መጣ ለከከሱ ላይ በቃ እናትየው በጣም እየተበሳጩ ወሰደው ሲሉ እሱ ደግሞ እየጠፋ ይሄዳል። አባቱ ራሱ ማለት ነው። ልጁ ወይ ከአባቱ ያልሆነ ወይ ከእናቱ ልጅ አይምሮን ሁሉ እየበረዙት ነው ማለት እየረበሹት ነው። እና እኔ እንጃ እኛን ብንሆን ጥሩ ነው። እኔ አንድ የሚታይ ነገር እኛን አልሆንም። እኛ ከኛ ተጣልተናል። ሁላችንም ከየራሳችን ተጣልተናል። ከባህላችን ተጣልተናል። ከእምነታችን ተጣልተናል። ከድሮ ልምዳችን ሁሉ ተጣልተናል። ልምዳችን ሁሉ የሚያስከብረን ነበረ። አሁን ግን እየተውነው እኔም ይሄን ቤቴን ዘጋለሁ፣ አንቺም ያን በርሽን ትዘጊያለሽ። እኔ አንዳንድ ቦታ ለስራ ሲሄድ ማለት ነው በመስሪያ ቤቶች ልጃቸውን አዝለው፣ በተለይ ገቢዎች ልጅ አዝለው ልጅ እንደዚህ አቅፈው ልጅ በእጅ ይዘው የሚሄዱ ልጆች የሚመጡ ሴቶች አሉ። ወጣት ሴቶች የሚይዝላቸው አታው። እውነት ነው። እጠይቃቸው ለምንድን ነው ያሻት እዚህ መትሻል ምናምን የሚይዝልኝ አጥቼ ይላሉ። ይሄ ምንድን ነው? አብረን አልኖርንማ ከሰው ጋር። ድሮ ጎረቤት ይይዛል።
አንድ ጊዜ እንደዚሁ ክብረ በዓል ላይ አንድ ሰው ሲናገሩ ሙስሊም ናቸውና እኔ አሉ ሙስሊም ነኝ፣ ድሮኛ ስንኖር ጎረቤት ነበር የሚያሳድገን። የእሳቸው እናት አለሚቱ መሰለኝ አለሚቱ ናቸው። እናቴ ገበያ ስትሄድ ፋጤ ጡቷን እያጠባች ነው እኔን ያሳደገችኝ። እኔ አሁን የፋጤ ልጅ ነኝ የአለሚቱ ልጅ ነኝ፣ የሁለቱም ነኝ አሉ እሳቸው። እኔ የሁለቱም ነኝ የማን መስላችኋለሁ አሉ። ሰው ግማሹ ሳቀ፣ ግማሹ ዝም አለ። እኔ ግን አሉ እኔ የሁለቱም ልጅ ነኝ። ይህን ያህል እንግዲህ ጡትሽን ያክል ነገር ማጥባት በጣም ከባድ አይደል? ያን ያህል ግን ፍቅር ነበር። አይ ይሄ እውነት ለመናገር እንግዲህ እኔ ክፍለ ሀገር ልጅ ስለሆንኩ ነው መሰለኝ እኛም ደርሰንበታል። እንደውም ምን ይባላል ደረቅ ጡቷን አጥብታ ነው ያሳደገቻት ይባላል ከነ ቃሉና እናትነት እንግዲህ ዛሬ እናትነትም ላይ ስላለ በፊት እናቶች የብዙሃን እናት ነበሩ። የጎረቤት ልጅ እናት ነበሩ። ልጆቹም የጎረቤት ልጆች ነበር ነው። እኛም ሰው ቤት ማለት ጎረቤት አድገናል፣ ጎረቤትም እኛ ቤት አድጓልና አብሶ በጣም የሚገርም መስተጋብር ነበር፣ ባህላዊ መስተጋብር ነበረ። ለዚህ ነው ኢትዮጵያዊ እናት ትለያለች የምለው። በጣም የምር ትለያለች ስናነብ ትለያለች። ለፍታ ደክማ ይሄ አሁን ያለውን የእኛን እናትነት አይደለም ማየት ያለብን። ኩክ አድርገን በስቶቭ ምናምን ብቻ አይደለም። የድሮ እናቶች ወቅጠው በእጃቸው ፈጭተው ወፍጮ ቤት እንኳን የልጅ ወፍጮ ቤት እንኳን አይሄድም። የልጅ ለብቻ እየተንጠረጠረ ወፍጮ ተብሎ ይሄ በቃ ኬሚካል ምናምን እንዳይነካባቸው አይገርም። ይሄ የሆነ ብረት ነገር እዛ ሲፈጭ እንዳይነካባቸው ለቅመው በእጃቸው። ዛሬ እኛ ከሱፐር ማርኬት ብድግ አድርገን ነው ልጆቻችንን እንትን ምንና እናት የኢትዮጵያ እናት ትለያለች እላለሁ። ብዙ ጊዜ እኛ አሁን ዘመናዊነቱን ይዘ ነው የበዓል የእናቶች ቀለት እንደምንም ተጋብለን ከልጆች ከእናቶቻችን ጋር ፎቶ እንነሳለን። በማግስቱ የለንም ቀራው። ግን እናትነት ከባድ ነው፣ አብሶ ኢትዮጵያዊነት ክቡርም ነው። ወደ ገጠሩም ስንሄድ ምናየው ይሄንን ክቡርም ነው። በጣም እናትነት ክቡርነት ነው። በጣም ክቡርነቱ በምን ይገለጻል? እኔ እንትን እንደሚለኝ እግዚአብሔር ራሱ እናትን ሲያከብር ሴትን ሲያከብር ማለት ነው መጀመሪያ የተወለደው ከሷ ነው፣ ከሴት ነው የተወለደው። እንደገና ከተሰቀለ በኋላ ትንሳኤው የተነገረው ያየችው ሴት ነች፣ ማርያም መግደላዊት። በሁሉ ነገር አክብሮናል። እኛ ግን ያን ክብራችንን ነው ዝቅ የምናደርገው። ልናከብረው ክብራችንን ልንጠብቀው አልቻልንም። ያንን ክብራችንን ግን መጠበቅ መቻል አለብን። እኛ ሊገባን ይገባል። ይሄ ክቡር ነን እኮ። ለወንዶች ደግሞ አለኝታቸው ነን፣ ቀኝ እጃቸው ነን። ወንድ ባል ያለ ሚስት፣ ሚስት ያለ ባል የሚባለው አንድ አባባል አለ። ከስኬታማ ወንድ ጀርባ የሚባለው ነገር እውነት እኮ ነው። ጥሩ የምታስብ መለኛ የሆነች ባሏን የምትወድ ቤቷን ትዳሯን የምትወድ ጠንካራ ሴት አለች ማለት ነው። ጥሩ ነው ይሄ። ምን እኔ ዝቅ ያደረገ ነው? እንደውም ምስክርነት ነው እኮ። እሱ ገኖ የሚወጣው እሷ ከቤት በደንብ ሳፖርት ስለምታደርገው፣ ስለምታግዘው፣ ስለምትረዳው፣ ቤቱን ልጆቹን ሃንድል ስለምታደርግለት ሆም ማኔጅመንት ወንዶች ራሱ ሲበሳጩ ምን ነው ከሚስት ተጣልታ ነው እንደወጣው ይባላል። አዎ እውነት ነው። ሚስት እርግማኗም መጥክፉ ነው የሚባለው። ለምን ከልቧ ነቻ። እና ያንን ነገር ግን ልናጣው ነው፣ እያጣነው ነው። ባናጣው ግን ደስ ይለኛል። አዎ እንግዲህ መመካከር አለብን ከእናቶቻችን ጠጋ ብለን። የእናቶች ቀን አክብረን ፎቶ ተነስተን መሄድ ብቻ ሳይሆን እንዴት ነው ትዳርሽን የመራሽው፣ እንዴት ነው ልጆችሽን ያሳደግሽው፣ ያንቺ እናትስ አሁን እርሶን አስተዳደግ ብለን ስንጠይቅ እኮ የሚመጣ ነገር ስላለ ነው። ቅድም ስናወራ ነበር ተዋረድ ስላለ ነው። ስለዚህ እናንተ እንዴት ነው ያደጋችሁት? አንቺስ እንዴት ነው እኔን ያሳደግሽኝ? እኔስ እንዴት ላሳድግ ልጆቼን ተብሎ መመካከር ትልቅ ነገር ነው። ለጆሮአችንን ለዚህ ብንከፍት ከሶሻል ሚዲያው ከምኑም አይናችንን ወሰድ አድርገን ለዚህ ጆሮአችንን ብንከፍት ብዙ ነገር እናገኛለን ብዬ አስባለሁ። ቆጠብ ብንል ከመጥፎ ነገሮች ቆጠብ፣ ራሳችንን ብናውቅ ብንመረምር፣ ከራሳችን ብንታረቅ፣ እኔ ማን ነኝ? ምንድን ነኝ? ከየት መጣሁ? ባህሌ ምንድን ነው? እምነቴ ምንድን ነው? የነበረው ትውፊት ምንድን ነው? ለምን ነበር እናቶቻችን እንደሚያደርጉት?
ግድ ዘመናዊነት ማለት የሆነ ባህል መውረስ አይጠበቅብኝም እኮ አይደል? ጥሩና ዘመናዊነት በእውቀት መበልጸግ ነው። አብሶ ያለው ነገር ላይ ማወቅ። እና ካወቅሽ ቀለል የሚያደርጉትን ነገር ለምሳሌ አሁን መፍጨት መውቀጥ የሚለውን ነገር ቴክኖሎጂ ጥሩ አድርጎልናል። ያ ዘመናዊነት ነው፣ ጥሩ ነው። ሰራተኛ ከምታዳርገሽ አንቺ በዛ ፍጭት አድርገሽ እንትን ትሰሪዋለሽ፣ ስራሽንም ማለት ይቀልልሻል። ግን ሌላውን እሴቶቻችን የሚነኩ ነገሮችን ላይ ባንደራደር፣ አሳልፈን ባንሰጥ። ዞሮ እኛንና የምናለቅሰው እኛው ነን። ልጆቻችን ናቸው እኮ የሚያለቅሱት። ያው ያ ቀን እየመጣ ነው። አሁን ብዙ ጊዜ ሰራተኛ የለም የምታየው፣ ብዙ ችግር አለ በየቤቱ። እኔ ቅርታ አድርጊልኝ፣ እኔ ዶሮ ብልት ከሱፐር ማርኬት ገዝቼ ሰራው ማለት አልፈልግም። እቴጌ ምንትዋብ አጥንታቸው ምን ይለኛል? እውነት ነው። እሳቸው ናቸው ዶሮን 12 ብልት አድርገው የበለቷት የዛሬ 700 አካባቢ ዓመት ማለት ነው። የሚገርም ነው። የአጼ ባካፋ ሚስት ናቸው። እሺ የዳግማዊ ኢያሱ እናት ናቸው እና የንጉስ ኢዮስያስ አያት ናቸው። ልጃቸው ለንግስና ስላልደረሰ የመንግስቱን አስተዳደር አብረው ይሰሩ ነበር። እሺ እንዲህ አይነት እናቶች ነበሩ። እንደ እቴጌ እሌኒ፣ እቴጌ ምንትዋብ፣ እነዚህ አይነቶች ከባድ ስራ የሰሩ እናቶች ነበሩ። አዋቂዎች ነበሩ። ሀገር ያስተዳድሩ ነበር። እኚህ እቴጌ ምንትዋብ ከዳግማዊ ኢያሱ ከልጃቸው ጋር ሀገራቸው ሲያስተዳድሩ ነበር። ልጅ ስለነበር ከዛ ከቋራ የዘመዶቻቸው ወንድሞቻቸውን አስመጥተው ቦታ ሰጧቸው፣ ሀገር መሩ። ከዛ እሱ 18 ዓመት ሲሞላው እንትን ሄደ፣ ዘመቻ ሄደ፣ ድል አድርጎ ተመለሰ። ከዛ በኋላ አግብቶ ወለደ፣ ሞተ። ግን ልጁ ኢዮስያስ ተተካ። እሱም እንደ አባቱ እስኪያድግ እኚህ እናት አሁንም ሀገረ መንግስቱን ይመሩ ነበር። በጣም ብቃት ቀላል አይደለም። ሀገር መምራት ቀርቶ ቤት መምራት ይከብዳል። አልቻልንም እኮ አሁን አልቻልንም። የምሬን ነው፣ አልቻልንም። አዎ አሁን እንደዚህ ያደረጉ እናቶች ነበሩ። አሁን ንግስት እሌኒ እንደዚህ ናቸው። የአዚዝ ዘርዓ ያዕቆብ ባለቤት ማለት ነው። እና የመጀመሪያ ሚስት ነበሩ። ከሀዲያ ነው የመጡት። ያገቡት የመጡ ሙስሊም ነበሩ። ከዛ ቤተመንግስት ውስጥ ተማሩ። ከዛ በኋላ የንጉሱ ቀኝ እጅ ሆኑ። ሀገረ መንግስቱን ሲመሩ ነበር። እንዲህ አይነት ብዙ እናቶች ነበሩ። እኛ ምን ሆነን ነው? እቴጌ ምንትዋብ ናቸው ዶሮን 12 ቦታ ብልት የበለቱ እሳቸው ናቸው። አሁን እኔና አንቺ ደግሞ ሱፐር ማርኬት ሄደን የተበለተችውን እንገዛለን ብለን እናወራለን፣ በአደባባይ በሚዲያ አናፍርም ማለት ነው። እናቶች አልነበሩንም ማለት ነው። እናቶቻችንም አይሰሩም ነበር ማለት ነው። የምር ይሄ እኮ ልክ አይደለም። ግን እኮ ባህልን መቀበል ትልቅ ዘመናዊነት ነው አይደል? ባህልን መቀበል ማሳደግ ዘመናዊነት እውነት ነው። ባህልን አንድ ጊዜ ባንኪሙን አንድ ስብሰባ ላይ ምን አሉ? ስልጣኔ ማለት የነበረውን ባህል ተቀብሎ ማሳደግና መጠበቅ ነው። ትክክል። እኛ ባህላችንን ያልጠበቀን ማይጠበቀልን እንዴ? እኔ እና አንቺ በባህላችን ካፈረን ማንኛውም ባህል የሚጠብቅ እንዴት ላይ እንደው መረ ሚዲያ ላይ ዶሮ መስራት አልችልም፣ እንጀራ መጋገር አልችልም እንደ ፋሽንም ተወስዶልን ነበር። እሱ እንግዲህ ምን ወደ ሀብታምነት ነው ምን ማለት እንደሆነ ያልገባኝም። እንግዲህ ዘመናዊ ሳያሳፍር ማለት ነው። ሳያሳፍር ነውር ነው። ልክ አይደለም እንዴ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አሁንም መወቃቀስ ሳይሆን እኔ ብዙ ጊዜ የምለው ነገር አለ። እናቶች በየአካባቢው እንሰባሰብ፣ እንመልስ፣ ለልጆቻችን እስቲ አርአያ እንሆናቸው፣ እንነጋገር፣ የነበረውን እናስተላልፍ። እኔ አሁን ይሄ ነው እንዲህ ይደረግ ነበረ፣ እኛ ለምን አናረግም? አሁን ለሀገር መቆም ራሱ እቴጌ ጣይቱ በዛች በውጫሌ ውል ታውቃላችሁና በዛ ምክንያት ትልቅ ውለታ ነው የሰሩት። ለጥቁር ሕዝብ ሁሉ ነው አርአያ የሆኑት። አንድ ሴት ናቸው። ጦር አልመዘዙም። በብልሃታቸው ነው። በብልሃታቸው ጦሩን ድል አደረጉ። አለቀ። እንዲህ አይነት እውቀት እኮ ያለን ኢኔት ነው እኮ ይሄ የተሰጠን ነው፣ ግን ልንሰራበት አልቻለም። የውጭውን ይዘን እንሄዳለን። አሁን ለምሳሌ የሴቶች ኢምፓወርመንትን ኢትዮጵያ ቀድማን የጀመረችው ግን እኛ ከዛ ሲመጣልን ነው የተቀበልነው እና አብረን አሁን ፌሚኒዝም ምናምን እያልን የምናንቀሳቅሰው እንጂ ኢትዮጵያ የሴቶች ክብር የምትጠብቅ ሀገር እንደነበረች እንግዲህ ሲያወሩ አባቶች፣ ትልልቅ ሰዎች ሲያወሩ እንሰማለን። እስቲ እሱ ላይ ትንሽ እናውራ።
እንዴ አሁን ከጥንት ከንግስት ሳባ ትልቅ እናት ነበረችና ያው በዘመኗ ማለት ነው ጠቢብም ነበረች። ጥበብ ትወዳለች። ያን ጥበቧን ግን እንደገና ጥበብ ለመጨመር ኢየሩሳሌም ድረስ ወደ ንጉስ ሰለሞን ሄደች። ያውም ደግሞ እንዴት ሀብታሞች እንደነበር የጫነቻቸው ወርቆች፣ የዝሆን ጥርሶች፣ ማዕድኖች ምኖች ታስታውሻለሽ? ይዛ ሄዳ ጠቢቡ ጋር ለ3 ዓላማ ነው ሄደችው። አንደኛው ክርስቶስ ይመጣል የሚባለው ትንቢት ስለነበረ ቀድማ ለመባረክ ነው ሲመጣ ክርስቶስ እዛ። ሁለተኛ ንጉስ ጠቢቡ ሰለሞንን ተገናኝቶ ያለውን ጥበብ ቀስሞ ሀገሯን ለማስተዳደር እንዲረዳት የሱን ጥበብ ይዛ ለመምጣት ነው። ሶስተኛው ደግሞ ሀገሯና ኢየሩሳሌም የንግድ ልውውጥ እንዲያደርጉ ለመነጋገርና እቅዳቸውን በተግባር ለማስፈጸም ነው። በዘመኗ 25 ዓመት ነግሳለች። ልጇ ምኒልክ እስኪደርስ ድረስ ማለት ነው አስተዳድራለች። እስከ ማደጋስካር ነበር የምትገዛው እና ብዙ እናቶች ነበሩ። ይሄ ሁሉ ችሎታ ከየት እንዴት ነው? የእናቶቻችን የሚደነቅ እኮ ነው። በጣም የሚደነቅ ነው። አለን እኮ እኛማ ውስጣችን እኮ አለ፣ ግን አላመንበትም። ሳናምን እንዴት እንሰራበታለን? እኔ ችሎታ አለኝ ብለን ከተነሳን ግን ብዙ ነገር መስራት እንችላለን። እኛ ግን እነሱን አይደለም የምናደንቀው፣ ሌሎችን ነው፣ አንከተላቸው። ንግስተ ሳባ እስከ የመን ድረስ ገዝታለች እና እንትን ማነው ሰሜን ጎጃም ውስጥ ሳባ የምትባል ከተማ ነበረች። ያቺ ከተማ በእርዝኩዌክ እንትን ትላለች፣ ትደረመስና ትገባለች፣ ትጠፋለች። ስትጠፋ ከዛ ከሳባ የሄዱ ኢትዮጵያውያኖች የመን ሳባ የሚባል ከተማ ከሷ ጋር ሄደው ይቆረቁራሉ። ከዛ እሷ በልቂስ የምትባለውን ደንገጡሯን ዘመዷን እዛ ሳባ ከተማ ላይ አንግሳ ትመለሳለች። ያን ያክል ችሎታ የነበራቸው ናቸው። እናቶቻችን የሚደነቁ ናቸው። ሁሉም ናቸው። አንድ በየዘመናቸው አንድ አንጋላት ጋቢ የሚባሉ የዳውሮ ሴት ነበሩ። ማን? ጦረኛ አንጋላት ጋቢ። የሚገርም ነው። ዛሬ ነው የሰማሁት። እሺ እኔ ራሴ ስፈልግ ነው የማገኛቸው። ይገርሙኛል። በዛ ዘመን እንግዲህ ሴት አስተዳዳሪ ነበሩ፣ ጦረኛ ነበሩና ሀገሩን ጸጥ ልጥ አድርገው ይገዙ ነበር። ዳውሮ የሚባለው እንደገና ንግስት ፉራን የመሰለ ንግስት የለም። ግን ምን ይባላል መሰለሽ፣ የሴቶች ታሪክ ተጽፎ በደንብ ብዙ ስላልተመዘገበ የአፈ ታሪክ ነው ይባላል። አንዳንዱ ታሪካቸው እንደዛ ይባላል፣ ግን አይደሉም። ጎበዝ ሴቶች ነበሩ በደንብ በጣም። ፉራ አንድ ጊዜ አባቷን ምን ታረጋቸዋለች? ብልሃቷን ነው። ባል ይመጣላታል፣ አይድሯትም። አባት እች ምን አላት ገና ነች ይላሉ። አባት ቆይ ትደግስቲ ይላሉ። እሳቸውም የሀገሩ ትልቅ ሰው ስለነበሩ በወቅቱ ባሎች ሲመጡ ኧረ እባካችሁ ትንሽ ነች ይላሉ። ለካ ፉራ ትናደዳለች፣ እድሜዋ ደርሷል። ከዛ አንድ ቀን በትንሽ እንቅብ ብዙ ጎመን ትቆርጥና አባቷ ያሉበት ያን ስብስብ አድርጋ መታ ትቀነጥሳለች። አሁን አባቷ ግርም ብሏቸው ተትረፍፏል። እንዲህ ምን እያረግሽ ነው? አሁን እቺ ቁና ይሄንን ሁሉ ጎመን ትችለዋለች ብለሽ ነው ይሏታል። አባባ የሴትና የቁና ትንሽ አለው ብለህ ነው ትላቸዋለች። ከዛ እሳቸው ዋዛ አይደሉም። ለጊዜው ሰሟትና በኋላ ሲያስቡ ምን ማለት ነው እቺ ለካ መዳር ትፈልጋለች ብሎ ዳሯት። ሌሎችም ብዙ ታሪኮች አሏት። እና እሷ ደግሞ በሴቶች እኩልነት ሳይሆን የበላይነት ነው የምታምነው። በዛ ብዙዎች ወንዶች አይወዷት። ከቃልም ትንሽ ወጣ ስለሚል እኛም ትንሽ ከብደናል። በቃ በጣም የገረመኝ አንድ አባባል ሴቶች አለች፣ ላሞች አሉ አይደለም፣ ወንዱ ደጅ ነው የሚውለው። ላሞችን እንትን ያሰማራሉ፣ ኋላ ይመልሳሉ፣ ያልባሉ፣ ወተት ያጠራቅማሉ፣ ይገፉና ቅቤ ያወጣሉ፣ አይብ ይሰራሉ፣ አጓቱ እንትን ይላሉ።
እነዛ ሴቶች ይሄን ሁሉ ሰርተው ከቅቤው መቀባት የሚፈቀድላቸው በአንድ ጣታቸው ነው፣ እንደዚች ብቻ። ወንዱ ግን ብሎ ከደጅ ሲመጣ የሚፈቀድለት ዛቅ አርጎ ራሱ ላይ ነው። ከዚህ አንግልም ነው። አሁን እሷ ምን አለች? በምክንያት ነው የሚጠሏት ስለምትከለክላቸው። ከዛ ሰው እንደዚህ ሴቶች አለች እንደዚህ አድርገው ወተቱን ገፍተው አይቡን አውጥተው እርጎውን አድቅተው እነሱ በለፉበት ወንዶ ደጅ ለአደን ወይም በቃ ዝም ብሎ ውሎ ሲመጣ እየዛቀ የሚቀባበት ምክንያት የለም። ከዚህ በኋላ አለች ከለከለች። እንደ አዋጅ ነው ያለ ያኔ ንግግራቸው። ከዚህ በኋላ ሴቶች ዛቅ አድርገው ይቀቡ የለፉበት ስለሆነ፣ ወንዶች ግን እንደዚህ በጣታቸው ይቀቡ። እንዲህ አይነት ህጎችን እያወጣችባቸው አሁን ወንዶች ሲሄዱ መቃብሯ ቦታ ጋር ወንዶቹ ገና ከሩቁ ጀምሮ ጦራቸው እንደዚህ መዘው ፉራ አንቺን በዚህ ነበር መውጋት እያሉ እየተቀነቁ ይሄዳሉ። ሴቶቹ ደግሞ ገበያ የሚሄዱ ምን የሚሄዱ ለሷ የምትሆን አይብም ቅቤ ምናምን ቁጥር ያደረጉ ይወስዱና ፉራ አንቺ ድርሻ ነው መብታቸውን ስታስከብርላቸው ስለሚገርም ቆይታ እያደረግን ያለነው እንግዲህ ከወይዘሮ ስንዱ ጋር ዛሬ የእናቶች ቀን እየተከበረ ነው። እንዲሁም ደግሞ የአርበኞች ቀንም ተከብሮ አልፏልና እሱንም እያስታወስን ታላላቅ ኢትዮጵያውያን ሴቶችን እያጋሩን ቆንጆ ቆይታ እያደረግን ነው። እንግዲህ እኚህ ጥንክር ያሉት ጎበዟ ወይዘሮ ስንዱ እንግዲህ በዚህ አይነት ፕሮሰስ ውስጥ ተሰርተው የመጡ ናቸው። ከልጅነት ህይወት አልፎ ወደ ስራ ወደ ራስ መቻል ሲመጣ እስኪ ያለውን ነገር ትንሽ ያጋሩን። ወደ ስራ ስመጣ እንግዲህ 12 ከጨረስኩ በኋላ ቀጥታ አራምቢ ሆቴል ነው የገባሁት። በዌይትረስነት ተቀጠርኩ። ከዛ ብዙ ጊዜ ዌይትረስ አልሆንኩም። ትንሽ ጊዜ በኋላ ባርገር ሆንኩኝ። እዛው ሹመት እያገኘው ካሸር ምናምን እየሆንኩኝ ቶሎ ቶሎ ፕሮሞት ይደረግ ነበርና የሆቴሉ ባለቤት ጎበዝ ሰራተኛ በጣም ወዳለሁ፣ ስራ ወዳለሁ። ደግሞ ቀናተኛ ነኝ ማለት ስራ ሲበላሽ አልወድም። ብዙ ነገር ሲበላሽ የሆቴል እንትን ሲበላሽ በጣም ነው የምበሳጨው። እና ያሰለጠኑኝ ግን ባለቤቱ ናቸው። በተለይ በደንብ ነው ያሰለጠኑኝና ከእናቴ ተጨምሮ ደግሞ እሳቸው አሰልጥነውኛል። እድለኛ ነበርሽ ማለት ነው። ወደ ጥሩ አለቃ ነው የመጣሽ። በጣም የሚቆነጥጡ አለቃ ነበሩ። ሰራተኞቻቸውን የሚከተላቸውን በቁንጥጫ ሁሉ በኩርኩም ሁሉ ቢማቱ ጥሩ አለቃ፣ አንተ እንደዚህ ነው የምትሆነው ነገር እንዴት ነው የምትሰራው እያሉ ማለት ነው። እና እሳቸው ጋር ተሞረድኩኝ በደንብ። ከዛ በኋላ ራስ ሆቴል ገባው። ከዛ በኋላ ያው በእድገት እያደኩኝ ሪሴፕሽኒስት ሆንኩኝ። ከሪሴፕሽኒስት ቺፍ ሪሴፕሽኒስት እንደዚህ ሪሴፕሽኒስት በሌቭል 1 2 3 ቺፍ ሪሴፕሽኒስት ፍሮንት ኦፊስ ማኔጀር እንደዚህ ሆንኩኝ። ረጅም ዓመት ሆቴል ውስጥ ሰራሁ። አሁን ከፍተኛ ሆቴል ባለሙያ ነኝ። በባህልና ቱሪዝም ሚኒስቴር እንትን አለኝ፣ እውቀት አለኝ። ትምህርት ደግሞ ወዳለው ማለት መሀል ላይ ግን ሰንፌ ከረጅም ጊዜ በኋላ ሆቴልና ቱሪዝም ማሰልጠኛ ለ4 ጊዜ ገብቼ ሰልጥኛለሁ። በመጨረሻ ላይ ሆቴል ማኔጅመንት ለዲግሪ ብሎ አስገብተውን በሌቭል 5 መረቁን በ2007 ዓ.ም። ያው እንግዲህ ይሄንን ነው። ሆቴል አደራጃለሁ፣ አማክራለሁ፣ ሞቲቬሽናል ስፒች እሰጣለሁ፣ ኤክስፒሪየንስ ሼር አደርጋለሁ። የሚገርም ነው። አላርፍም አገሬን ወዳለሁ፣ በጣም ወዳለሁ። ግን ስለ አንዲት አርበኛ አሁን የአርበኛ ቀን እያወራን ስለሆነ ስለ አንዲት አርበኛ ብነግራችሁ ደስ ይለኛል። በጣም ደስ ይለናል። ወይዘሮ አበበች ግለጡ ይባላሉ። በማይጨው ጊዜ ነው። ምናልባት ሰምተሻል? ከዚህ በፊት ስናገር እንደሆነ አላውቅም። ያው ሰምቻለሁ። እዚህም ላይ እንትንም ላይ ከዚህ በፊት ኢቨንቶቼ ላይ ለአንድ 3 ጊዜ አቅርቤያቸዋለሁ። አሁንም ወደፊት አቀርባቸዋለሁ። እሺ። ለምን? አንደኛ ትውልዱ ትምህርት መውሰድ አለበት። ሁለተኛ እናቶችን ሀገራችንን ማክበር አለባት። ምክንያቱም ይችን ሀገር እንድትሰራ እነሱም ማስተዋጽኦ አድርገዋል። አሁን እኚህ እናት በማይጨው ጦርነት ጊዜ ብዙ ልነግርሽ ይችላሉ፣ ብዙዎች አሉ። ግን የኚህ አሟሟታቸው ለየት ያለ ነው። እሺ።
እሳቸው ያው ቤታቸው ውስጥ ያድጋሉ። ድሮ ሴት ልጆች ቀድሞ ነው የሚያገቡት። የቤት ሙያ ይማራሉ። ጥጥ መፍተል፣ መፍጨት፣ ውሃ መቅዳት፣ እንዲህ ያሉ ነገር ቤት ማስተዳደር ይማራሉ ቤት ውስጥ። ከዛ ያው እሳቸው አገቡ። ካገቡ በኋላ ልጆች ወለዱ፣ 3 ልጆች። ከዛ በትዳር ላይ እየኖሩ እያለ ጣሊያን ሀገራችንን ወረረ። ያን ጊዜ የኢትዮጵያ መንግስት የክተት አዋጅ አወጀ። በዚህ ጊዜ ባላቸው ደጃዝማች ኃይሉ ገብረመድህን ይባላሉ። እሳቸውም ከሌሎች ወንድሞቻቸው ጋር ዘመቱና ሲዋጉ ጣሊያን ያኔ ድል ነስቶን ነበርና ቆይተው ሲመለሱ አልተሳካላቸውም። ከዛ እሳቸው እዛ እያሉ በጣም ያስቡ ነበረ። ሀገሬን ለጠላት ይገዛት የሆነ ባሌ ሞትብኝ የሆነ የልጆች አባት እያሉ ሲያስቡ መካከል መጡ። ምንድነው ሲሏቸው ያው ጣሊያን አሸንፏል ይላሉ። ከዛ ኦኬ አሁን እሺ እንግዲህ ይላሉ። ምን ሊሆነው እንደገና ዘመቻ ይኬዳል። አሁን ለዘመቻ ወንዶቹ ሲነሱ እሳቸውም ስንቃቸውን አዘጋጅተው ብድግ ይላሉ። ከዛ ምን ነው ሲባሉ እኔም እዘምታለሁ፣ ሲቁጭ ብዬማ እያለቀስኩ መጠበቅ አልፈልግም፣ ሀገሬን ከጠላት እኔም አብሬያቸው አድናለሁ ይላሉ። ይዘምታሉ። ከዛ 3 ዓመት በየደጋው በየቆላው እየሄዱ ሲዋጉ ይቆያሉ። ከዛ ጣሊያን እያየለ ይመጣል። አሁን ጣሊያን የሌላውን አካባቢ ትቶ የሸዋ አርበኞች በጣም በርትተውበት ነበርና እነሱን ለመደምሰስ ይመጣል። በዚህ ጊዜ ወይዘሮ አበበች ከባላቸው ጋር ሆነው ያው ሲታኮሱ ጠላት ኃይል ሲጨምር እነሱም ሲታኮሱ ጠላት ኃይል በጨመረ ቁጥር የኛ ወታደሮች የኛ አርበኞች ደግሞ ኃይላቸው እየጨመረ እንደ ንብ እየሆኑ አስቸገሩት ይላል። በዚህ ጊዜ እልህ ያዘው። ጣሊያንም ከሌሎች ውጊያ ቦታዎች ሁሉ እየሰበሰበ እያመጣ ይዋጋቸዋል። አልቻለም። በመጨረሻ ያለውን ኃይል ሁሉ ሰብስቦ መዋጋት ጀመረ። በዚህ ጊዜ እነሱ ወደ አርሲ መሄድ ፈለጉ። አርበኞቹ ወደ አርሲ ሊሄዱ ሲነሱ ጨፌ ዶንሳ የሚባል ቦታ ላይ ከበባቸው። ከበባ አደረገ። ከዛ ብዙዎቹን ተዋጉ። ባላቸው ሞቱ። ባላቸው ሲሞቱ ተናደዱ እሳቸውም። ከዛ የጣሊያን ኃይል እያየለ መጣ። ሁሉንም ኃይል ሰብስቦ እዚህ ያደረገ። በቃ አሁን ኃይሉ እያየለ ሲመጣ እሳቸውም ሲዋጉ ባየው ከሞቱ በኋላ ተናደዱ። የአርበኞቹም ጨመሩ፣ ግን አልሆነላቸውም። የጠላት ኃይል እያየለ መጣ። ከዛ ባላቸው የወደቁበት ቦታ ላይ የባላቸውን ጠመንጃ ሊያነሱ ሲሉ አልቻሉም። ይተኩሱባቸዋል። በተኩስ ነው የከበቧቸው። አልቻሉም። ባላቸው ግን በራሳቸው ጥይት ብዙ ተዋጉ። እነዛ ከበባውን እያጠበቡ የፈለጉት ሊማርኳቸው ነው፣ ሊገሏቸው አይደለም፣ ግን ሊማርኳቸው። እሳቸው ደግሞ አልማረክም እጅሽን ስጪ ይሏቸዋል። አልሰጥም ይላሉ። መጨረሻ ላይ በጣም ይቃረባሉ። አሁን አርበኞቹ አፈግፍገን ወደ እንትንበል ኃይላችንን እናጠናክር ሲሉ እናንተ ሄዱ፣ እኔ ግን ባሌን ጥዬ አልሄድም። ባሌን ጥዬው ብሄድ የሱን መሳሪያ አስረክቤ ሊሄድ ነው? ለማን ጥዬበት ሊሄድ ነው? እግዚአብሔር ያሳይሽ። በጣም ይገርም። ከሞቱ በኋላ እንኳን ምስኪን እና ለምን ብዬ እኔ አልሄድም ይላሉ። ከዛ ሁሉም ባለ ኃይላቸው እንትን ይላሉ፣ ይዋጋሉ። መጨረሻ ላይ ሲያዩት እንደማይሆነው ነው። ጠመንጃ ሊያነሱ ጎንበስ ሲል ተኩሱባቸዋል፣ አልቻሉም። መጨረሻ ላይ ሽጉጣቸውን በወገባቸው ታጥቀው ነበረ። እሷን አወጡና ለሀገራቸው ሲሉ ራሳቸውን እንደ አፄ ቴዎድሮስ ራሳቸውን በሽጉጥ ገደሉ። የመጀመሪያዋ ሴት። የሚገርም ነው። ያልተጻፈ ታሪክ በሴት ልዩን አሟሟታቸውና ራሳቸውን ገለው ባላቸው አስከሬን ጋር ወደቁ። እንግዲህ 2 ነገር እናያለን። ፍቅርን እናያለን፣ ሀያል ፍቅርን፣ እንደገና ደግሞ የሀገር ፍቅርን እናያለን። እውነት ነው። አደራን፣ የሀገር አደራን እናያለን። እንደገና ደግሞ ጀግንነት በሴት ውስጥም አለ።
ቀድሞ አፄ ቴዎድሮስ ነበሩ። አሁን ደግሞ በወይዘሮ አበበች ግለጡ ተደገመ። ኢትዮጵያውያኖች አዚሆን እንደዛ ናቸው። የሁለቱ ድምር ያው ኢትዮጵያን ይገልጻል። እውነት ነው። ወንድም ሴትም ሳይል እንደዛ ናቸውና ይሄ ለኛ የሚያኮራ ታሪክ ነው። ለሴቶችም ለኢትዮጵያውያንም የሚያኮራ ነው። እንዳልሽው ፍቅርም ታማኝነትም አደራ መጠበቅም ሀገር መውደድም ብዙ ትምህርት አለበት እና በእኚህ ሴትዮ ተፈጸመ። ስለዚህ እንደዚች አይነት በዋጋ የተከፈለች ሀገር ላይ ነው የምንኖረው። አዎ ዋጋዋን ባናሳንሳት ጥሩ ነው። እውነት እንግዲህ ተመልካቾቻችን በዚህ በእናቶች ቀን በወይዘሮ ስንዱ ጌታቸው ወልደ ጊዮርጊስ ቤት እያደረግን ያለነው ቆይታ እጅግ የሚገርም ነው። ነገር ግን ሰዓት ይገድበናልና ተከታዩን ክፍል ሳምንት ይዘንላችሁ የምንቀርብ ይሆናል። ለመላው እናቶች መልካም የእናቶች ቀን እያልኩኝ የዕለቱን ፕሮግራም ወደ እናንተ ሳዘጋጅና ሳቀርብ የነበርኩት እኔ ሳቴላ ወርቁ ነኝ። ሳምንት ተከታዩን ክፍል ይዘንላችሁ እንቀርባለን። ከሌሎች የአሻም ቴሌቪዥን ፕሮግራሞች ጋር አብራችሁ ቆዩ። መልካም ጊዜ